ያደረገበት ምክንያት ለጌታው ቦታ አሰፈረ። አራት ረብሽ ወላሂ ምን ያጨረጭረዋል? ለምንድነው የሚከፍረው የሚለውን ሲናገሩ ምክንያቱም ለጌታው ቦታ እንዳለው ገልጿል። ግን ቦታውን የጠፋው ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ማለቱ የት እንደሆነ አላውቅም ነው እንጂ ያለው ቦታ ለጌታው ስላሰፈረ ጌታውን በቦታ ስለገለጸ ይከፍራል አሉ። ለምሳሌ የሆነ ዕቃ አለ እቤት ይሁን ውጭ ይሁን አላውቅም ካለ ለዕቃው ቦታ አስፈራሃል። ሱብሃንአላህ ለዛ ፈጣሪ አታ አይደለም ሰማይ ላይ ነው ብሎ ያምን ይቀና ሰማይ ላይ ቆመስ ምድር ላይ ይሁን አላውቅም ካለ ካፊር ነው አሉ። ለምን ማመን ያለበት ፈጣሪ ሰማይ ሳይኖር ምድር ሳይኖር እንደነበረ ያ ነው የሙስሊም እምነት። ሰማይ ሳይኖር ምድር ሳይኖር እንደነበረ ያለ ነው ማለት ነው። ሌላም ላጣላ አብዱላህ እሺ እስኪ አብዱላህ ሌላም ላጣላ ኢማሙ ሻፊዒ ይላሉ አልሙጀሲሙካ ወይ አቁምልኝ ወይ ነው ኢማሙ ሻፊዒ አትንከር አቃጠለ ወይስ አልከበረም والله አቃጠለ እንዴ ምን ነው ኢማሙ ሻፊዒ ፖለቲካ ተጠቀመ ፖለቲካ ተው አቡ ጃዕፈር አጣሐዊ ምን ይላሉ? አቂደቱ ጣሐዊያ በሚባለው ኪታባቸው ላይ ምን ይላሉ? ውሸት بمعنى من معاني البشر فقد كفر የነኚህ ደግሞ ምን ይላሉ? አላህን በፍጥረት መገለጫ በአንዱ እንኳን የገለጸ ሰው በርግጥ ይሄ ሰው በርግጥ ካፊር ነው። ማን ያሉት? አቡ ጃዕፈር ጣሐዊ ሰለፍ ናቸው እንዳለ። ሌላ ማመጣልሃለሁ ይነጋባል እያመጣው ይነጋባል። ወሃብያ ብቻ ነው ፈጣሪውን ባቃል ፈጣሪውን ወሃብያ እሺ አንዴ አብዱላህ እሺ ቀጥል እየሰማ ነው አሁን ማመጣ ሌላ ቦታ ገባ ማን ቃል የአቡ ሐኒፋ يعني ንገርቱ ነበር ማን ቃል لا اعرف ربي في السماء في الارض فقد كفر ያላትና ሐዲስ ወይ ንግር ማለት ነው። ለዚህ ንግር ዲፊኒሽን የት ሄደ መስለ የዓሊሞች ሌላ ዓሊም ሄደ ታች ወራራት والله ሄክ ተቀመጥ ማን ቃል لا اعرف ربي ጌታዬ ሰማይ ምድርም እንዳል አላቅም ያረካ ካፍር ነው። በቃ አለቀ። ለምንድን ነው ያለው? አቡ ሐኒፋ ማለት አብዱላህ ለምንድን ነው ያለው? አቡ ሐኒፋ ለምንድን ነው ያለው? ትካላክ አቡ ሐኒፋ ያኔ ከድር አብዱላህ ከኖ ከነስ ማርገውና ይደረገለ ለምንድን ነው ይሄንን ያሉት? እንደዛ አሉ ማን ቃል ያኔ ሚለክስ ተውሲያ እንዳለ ነው። يعني الله قال في النزي عند شاعرة عند جهمية يعني الله كاره بسلطان تذاتل يميلوا سوس سلالو من لا أعرف ربي في السماء في الأرض عبد الله كل كلمات عنده عبد الله شكرا جزاك الله خير አብዱላህ አንተ ራስህ እኮ ቀደም መንበረው ከለሊቱ 1/3 ላይ ይቀረው አላህ ወደ ቅርብ ቤተ ሰማይ ይመጣል ስትለኝ which is በሰማይ ውስጥ ነው አላህ ያልከኝ ስለነበረ ስለዚህ አንተ ካፊር እያሉ ነው ማለት ነው። አሁን ነው ማ አቡ ሐኒፋ እንደዛ ነው እሱ አረዳ እኮ ምክንያቱም አትሊስ ራሱ አላህ ወደ ሰማይ ይመጣል ብለህ ስላልክ ስለዚህ አላህ በሰማይ ብለህዋልና ስለዚህ ለብሶ ሰዓት ካፊር ይሆናል በየቀኑ የትም ይችላል ይከብራል። ምንድነው እሱ መንቃል ማለት ነው። መንቃል لا اعرف ربي لا اعرف ربي ጌታ አላውቀውም አዳምስ አላውቀውም لا اعرف ربي في السماء ሰማይ እንዳለ ምድር እንዳለ አላውቅም ያለካ ካፊር ነው። እንዴት ነው አንተ ዳኛ እንደ ዳኛ ማስቀመጥ አይደል? አዳምስ አሁን ያመጣው ማረጃ ኮይ ይፈስኩልታል ያመጣው ማረጃ አንተ ለአንተ ለወካ ስለምች ሳይሆን ያመጣው ማረጃ ወሰድኩልህ ያው لا اعرف ربي في السماء ام في الارض በሰማይም እንዳለ ምድርም እንዳለ አላውቅም ያለካ ካፍር ነው። ማ
أبو حنيفة هذا الأشاعرة أشاعري هذا الجهمي هو كافر. እሺ መልካም። ስለዚህ በደንብ እንድረዳው ከሌሊቱ 1/3 ላይ ስለዚህ አላህ ይሄን ያለው ያው አሰልከኝ ያው የሰውዬው የማን ማረጃ ማለት ነው? አቡ ሐኒፋን እንዳዘቅልህ እንዲገባኝ እንድረዳው ከሌሊቱ 1/3 አላህ አንዴ ይቅርታ ኢማሙ አቡ ሐኒፋን ካፊር ናቸው ማለቱ በቢሊየን የሚቆጠር ሙስሊም እንዳለ ካፊር ነው እያለ ነው። ስሙኝ ርቄ ነበር አላልኩም። ኢማሙ አቡ ሐኒፋን ጀሃነም ናቸው ማለቱ በቢሊየን 1000 ዓመት ሌሎችን ነው 1000 ነው አቡ ሐኒፋን ሳይሆን ያለው እንደዛ የሚያምኑትን ካፊር ብለዋል መሰለኝ ለማለት ነው። ያብራራልና ምን ማለት ነው ታዲያ? አዳም በሰማይ ይሁን በምድር ይሁን አላውቅም ያለ ሰው ካፊር ነው ብለዋል አቡ ሐኒፋ። ለምን አሉ እኮ ለአሪፍ ረቢ ፍሰማ ለምን አሉ? አስተካክል ላ من قال لا اعرف ربي انت امسايانا انت ስለዚህ እንደዚህ ቢሆን ተቃራኒ ሲሆን አሻይራዎች ጀህሚያዎች እንደዚህ ነበር። ተዋውን የሰው እንትኑን ተውና አሻይሮች ስለሚነክሩ ምን አሉ? አንተ አምሳይ የአሻይራ ማቱሪዲያዎች እና ጀህሚያዎች ይሄ ነክሩ ነበር ስለሚነክሩ ወይ በአማርኛው አረብኛ ማትችል ከሆነ አታውቅም ነው። ስማ አንዱ ስለሚነክሩ አልክ። እሺ አሁን አቡ ሐኒፋ ምን ማለታቸው ነው? አሁን አንድ ዓሊም ከሰለፍ አምጣ አልክ። ያው አመጣውልህ 3-4 ዓሊም አመጣውልህ ተጣሪን በቦታ በአካል የሚገርም ፈይተዩ ሰማኛ የውፈይና አንዳውን አወራረድ ወይ ምን ጠየቀውን ወይ ሰው ሲያወራ ቢያንስ የምትጠየቀው መልስ። ዝም ብዬ ልስማከኝ። ይኸውልህ አቡ ሐኒፋ ያመጣል አንድ ማረጃ መጣ። ቢስሚላህ አንድ ማረጃ መጣ። ማረጃውን የመለሰው እስላማሺ ሁለታችን ሳይ የአቡ ሐኒፋን አመጣችሁ ፈረዳችሁ አቡ አሚና አብደላህ አብደላህ አንድ አዳም ከድርም የራሳችሁ እንዲመቻችሁ ነው የተረጎማችሁት ሁለታችሁም ማለት ነው። ስለዚህ ወይንም እንደዚህ እናደርገው አላህን በሰማይም ይሁን በምድር አላቅም ያለ ካፊር ነው የሚለውን እሺ ኢንቨርት እናድርገውና እንደ አቡ ሐኒፋ አላህን በሰማይ አለ በምድርም አለ የሚልስ ካፊር አይሆንም? እፎይ ሐዲሱ አላለቀም። ይጨርሱት እስከ መጨረሻ። አንተ ካላለቀ እንዴት ነው ትርጉም የሚሰጠው? ኦኬ እሺ ለምሳሌ አላህን በምድር አለ የሚል ካፊር አይሆንም? አብዱላይ በየትኛውም ቦታ ፈጣሪን ከገለጸ በቦታ የገለጸ ሰው አይደለም። ኖ እኔ ሳውራ በችግር ያለበት በዚች ንግግር ላይ ማለት ነው። አዳም እቺ ንግግር አሁን ኪታቡን እንስማማ። ምክንያቱም እና የእናንተ ትርጉማውን ወይን ሴንስ ይሰጣል ወይን ሴንስ ማይሰጠው በምንድነው ኢንቨርት ስናደርገው ነው ሐሳቡን። ምክንያቱም እሳቸው እሺ በምድር አለ አይምን በምድር ይሁን በሰማይ ይሁን አላቅም ያለ ሰው ካፊር ነው ካሉ ምንን ለማለት ፈልገው ነው የሚለውን ለመረዳት እሺ አላህም በምድር አለ በምድር ነው ቢል አንድ ሰው ካፊር ይሆናል? አሁንማ አሚን ካፊር ነው ካፊር አይደለም? ያከፍራል። ለምን የሚያከፍረው ምክንያት እኮ አለው። አላህ ራሱ ገልጾበታል ማለት ነው። ለምንድን ነው የሚያከፍረው? እሳቸው ግን እኮ እሳቸው ያከፍራል ያሉት አላቅም ያለ ነው ብለዋል ብለህ ካሰብክ ለምንድን ነው በምድር አለ የሚለው ያከፈረው? ይሄ አንደኛ ማለት ነው። ለምሳሌ ወከዛ መወሰፍ ቀጥሎ ይቀርባል ወንበሩ እንደው ከብቶ ያልብልን ይሄ ያሁን የአቡ ሐኒፋ ንግግር ማለት ነው። አቡ ሐኒፋ መጨረሻ ሄዶ ምን ያሉ መሰላችሁ? መጨረሻ ሄዶ አላህ እንደውም ከአርሽ በላይ ነው ያላላ ቃል ካፍር ነው ይላሉ። ከዛ ደግሞ ያሁን ሊአነሁ እሺ አለ እንዲህ ነው ከበላዮች ሁሉ ከበላይ ስለሆነ አላህ ማለት ነው።
ቀጥለው ኧረ ቢስሚላህ አሁን ያልከውን ድገመው እንጂ እያወራሁ እኔ ሳወራ እኮ አውራው ሲያወራ ነው በለው እስኪ ቆይ የዋሸው ይታይሽ በለው ቀጥሎ ያለውን አሁን ያወራውን ንገረን እስኪ ምንድን ነው ያሉት ቀጥሎ ምን አሉ ቀጥሎ ምን አሉ አሁን እኮ ስታወራ ነበር አብሽር አውራው እንጂ I think ኔትወርክ ምን አሉ ሚውት ይዞት ነው ኔትወርክ ይዞት I don't know ምን ኔትወርክ ይዘዋል ቀጥሎ እያለ ቀጥሎ ያሉትን ይበልስ ይናገር እስኪ ሐዲሱን ብትጨርሱት እኮ ምንም አያከራክርም ነበር መጨረሻው ትክክለኛውን መልስ ሰጥቷል ወጣ እንትን ነው ምንድነው መሰለኝ ፈጣሪን ምን አሉ አቡ ሐኒፋ ፈጣሪ ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ያለ እንኳን ይከፍራል አሉ ምክንያቱም ፈጣሪን ማመን ያለበት ምድርም ሰማይም ሳይኖር በፊት እንደነበረ ያለ ነው ብሎ ነው ማመን ያለበት በዛም ላይ ደግሞ ያለ ጥርጥር ያለበለዚያ የሚጠራጠር እኔ ሰማይ ላይ ይሁን ምድር ላይ ይሁን እኮ አላውቅም ካለ ልክ ደጃል አሁን አለ ግን ውሃ ውስጥ ይሁን እዚህ ቦታ ይሁን አላውቅም ካለ ቦታን እኮ አስፍሯል ሰውየው ነገር ግን ቦታው ነው የጠፋው አላህም ላይ ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ያለ ሰው ቦታ አለው ግን የት እንደሆነ ቦታው ነው የጠፋው እንጂ ቦታ ስላሰፈረ ነው የከፈረው አሉ አሁን ወጣ ሲጠየቅ ቀጥሎ ያለው ብሎ ሊዋሽ ነበር አቡ ሐኒፋ ላይ ወከዛ መን ቃለ ኢነሁ ዐለ العرش እንደዛ የሚከፍረው አተገነጋት ቆርጦ ኢነሁ ዐለ العرش እንደዛም አርሽ ላይ ነው ያለው ብሎ ያለ ሰው ይከፍራል ከዛ በኋላ አርሽ ሰማይ ላይ ይሁን ምድር ላይ ይሁን አላውቅም ቢልም አይጠቅሙም አሁንም ምክንያቱም ልክ ቀጣን ሙስሊም ማመን ያለበት ስለፈጣሪ ቦታ ሳይኖር በፊት እንደነበረው ያለ ነው ብሎ ነው ማመን ያለበት